አምላካችንን እናመሰግናለን። ስለዚህ ቀን ከሁሉ አስቀድመን ከመጣንበት ቤተክርስቲያን ከመለኮት ቤተክርስቲያን የከበረ ሰላምታችንን እናቀርባለን። በመቀጠል በዚህ ቤተክርስቲያን እንድናገለግል ቤተክርስቲያኒቱ መሪዎች ሽማግሌዎች ይህንን ስለፈቀዱልን ተመስገን እናመሰግናቸዋለን። ባለቤቴ ወይዘሮ ዘለቃ በቀለ የምታወቀው ብዙ ቃቁ በሚል ራሷ በልጅነቷ ባወጣችው ስሟ ነው። ከዛ ክፍሌ ስዩም ነኝ። ከተጋባን 53ኛ ዓመታችንን ይዘናል። በዚህ ጊዜ 4 ልጆችና 8 የልጅ ልጆች እግዚአብሔር ሰጥቶናል። ልጆቻችን በያሉበት ጌታን ያመልካሉ እና በዚህ ደግሞ እግዚአብሔርን እንባርካለን። ጌታን እናመሰግናለን። ስለዚህ ቀን እንግዲህ ቦታውን ለባለቤቴና ለመንፈስ ቅዱስ አስረክባለሁ። ጌታ ይባርካችሁ። ጌታ ኢየሱስ ይባረክ። እንዴት ሰነበታችሁ? ደህና ከረማችሁ? እኛ እዚህ ዛሬ መሰለፍ ነበረብን እንዳለፋችሁን እንድትቆጥሩት ለማለት ለማስታወስ። ጌታ የተመሰገነ ይሁን። እግዚአብሔር ይባርካችሁ። ይሄ ሐሳብ ወደ ልባችሁ የመጣ እግዚአብሔር ይባርካችሁ። እናትና አባትህን አክብር እድሜህ እንዲረዝም ሲል ጥሩ ሲሆኑ አይደለም፣ እናት አባት ስለሆኑ ክብር ለእግዚአብሔር ይሁን። ጌታ የተባረከ ይብዛላችሁ። መንገዱን አግኝታችሁታል። የበረከትን መንገድ። ልቤ ተነቃቃ በእግዚአብሔር ፊት ነው የምላችሁ። ይሄን መስማት በእኛ ትልቅ ነገር ነው። ክብር ለእግዚአብሔር ይሁን። ሰው በህይወት ቆሞ ይሄንን መስማት እንዳባት ይሄን መንገድ እንዲሄዱት መስማት በጣም ትልቅ ነገር ነው። ጌታ ኢየሱስ ይባርካችሁ። ወንድሜ ዶክተር ጌታቸውን እህቴ ጽጌን ጌታ ኢየሱስ አብዝቶ ይባርካችሁ። በጣም ጥንት ወዳጆቻችን ናቸው። እንደገና ዛሬም እግዚአብሔር ቤት ደግሞ ስለተገናኘን ጌታ ኢየሱስ አብዝቶ ይባርካችሁ። ደስ ብሎናል። ጌታ ይባረክ። ኢትዮጵያ የዛሬ ዓመት ለአገልግሎት ሄድንና አንድ ቤተክርስቲያን ጋበዙን። ልናገለግል ስንወጣ እኛው ብቻ ነን፣ በእኛ እድሜ ያለን ማለት ነው። እዚህ እንደተሰለፉት እድሜ ያለን እኛ ብቻ ነን እና ጨርሰን ስንወጣ አንዱን እኔ የምለው ጓደኞቻችንን የተወሰዳችኋቸው አልኩ። እናንተ ሄዳችኋል፣ እራሳችሁ ሄዳችኋል። ስላልሄዳችሁ ጌታ ይባርካችሁ ልላችሁ። ጌታ የተባረከ ይሁን። አባቶች በቤተ ክርስቲያን ሲኖሩ እጅግ መልካም ነው። ጌታ የተባረከ ይሁን። ይቻላል ማለት እኮ ነው። በቃ መንገዱ ይዘልቃል፣ መጽናት ይቻላል ለማለት ነው። እና እኔ በጣም ደስ ብሎኛል። በዚህ ቀን ደግሞ ይህንን እድል እግዚአብሔር ስለሰጠን ጌታን እጅግ አድርጌ አመሰግናለሁ። እንጸልይና የዘላለም አምላክ እግዚአብሔር በጌታ በኢየሱስ ክርስቶስ ስም ደግሞ ስምህን እንጠራለን። አንተ እውነት የሆንከውን የእውነትን መንፈስ በመካከላችን ስላለህ እናከብርሃለን። ወደ እውነት ሁሉ እንድትመራን የእግዚአብሔር መንፈስ ለልባችን ለውስጠኛው ሰው ለማያገኘው አንተ ብቻ ልታገኘው ለምትችለው ለነፍሳችን እንድትናገረን እንለምናለን። ይህን ጊዜ ለአንተ ሰጠሁ። በጌታ በኢየሱስ ክርስቶስ ስም ጸለይኩ። አሜን። ይህን ጊዜ ሲሰጡን በጣም ጸልየናል፣ አስበናል። ግን በጣም ልባችን የሞላውን ነገር አብረን እንጸልያለን እና የይቅርታ በረከቶች የሚል ነገር ብንነጋገር ልባችን ሞላ።
እና ተመካከርን። ክብር ለእግዚአብሔር ይሁን። ይቅርታ በረከት ነው። ይቅርታ በረከት ነው። ጌታ የተመሰገነ ይሁን። መጽሐፍ ቅዱስ ስለ ይቅርታ 200 ጊዜ ተጽፏል። 200 ጊዜ ተጽፏል። ያው መጽሐፍ ቅዱስ ሐመር ካረጋ አንድ ቃል አለው ጉዳይ ማለት ነው። የጎላ ጉዳይ፣ የከበረ ጉዳይ፣ ትልቅ ጉዳይ ነው ማለት ነው። ጌታ የተመሰገነ ይሁን። እንግዲህ ብዙ አይነት ስለ ይቅርታ ስናስብ ብዙ አይነት እርቅ አለ በምድር ላይ ሰዎች የሚተራረቁበት መንገድ የባህል አለ። አገራችን ብዙ አለ። በኦርቶዶክስ ቤተክርስቲያን ጋራው ላይ ከቅዳሴ በኋላ ሰዎች ይቀመጣሉ። በጣም አስታውሳለሁ። ለማስታረቅ ማለት ነው። በእስልምናም በተለያየ ደግሞ ብሔረሰብ ሁሉም ምን አለው? የማስታረቅ የይቅርታ ፕሮሲጀር አለው። የዓለም መንግስታት አላቸው የሚደራደሩበት። እርቁ ድርድር አለው። ዛሬ ግን የምንነጋገረው እግዚአብሔርን ብቻ ያማከለውን ይቅርታ። ክብር ለእግዚአብሔር ይሁን። እግዚአብሔር ያለበትን ይቅርታ ብቻ፣ የሰው እጅ የሌለበትን ይቅርታ ብቻ ነው። የይቅርታ በረከቶችን አብረን እናያለን። ኤፌሶን 4:32 ላይ እንደዚህ ይላል፣ እርስ በርሳችሁ ቸሮችና ሩህሩሆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። በክርስቶስ ይቅር እንዳላችሁ ብሎ ሲለን ይቅርታ የተሰጠን ስጦታ ነው ማለት ነው። የመጀመሪያው የተቀበልነው ወደ እግዚአብሔር አብ የገባንበት ይቅርታ ነው። ስለዚህ የተቀበልነው ነገር ነው እግዚአብሔር የሚጠይቀን። እግዚአብሔር ስጡ የሚለን ነገር ካለ የተቀበልነው ነው። ከራሳችን የሆነ ነገር ምንም አይጠይቀንም። የሰጠንን ይጠይቀናል። ይቅርታ ሰጥቶናል፣ ይቅርታ ይጠይቀናል። ስለዚህ ምን አለ? በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። 2024 ሲያልቅ በእግዚአብሔር ፊት ነበርንና ምናልባት ይሄንን መልእክት በጣም ለብዙ ጊዜ በእነዚህ 5 ወራት ውስጥ በቆምንበት የእግዚአብሔር ቤት መድረክ ላይ እንደ እግዚአብሔር ቃል ተናግረናልና እግዚአብሔር ለፈውስ ባህሪውን አካፍሎን ፈውስ ሊያደርገን እንደመጣ በልብ ያምናለሁ። ይሄንን አምናለሁ። እግዚአብሔር የሰውን ልብ በይቅርታ እንደሚፈውስ አምናለሁ። ስለዚህ ይህንን ዓመት ምናልባት በጣም ብዙ ጊዜ በቆምንበት ሁሉ ቤተክርስቲያን ይህንን ቃል ነው የምንናገረው ያለ ነው። እንግዲህ እግዚአብሔር ከኛ ጋር ጉዳይ አለው ብዬ አስባለሁ። ጌታ የተባረከ ይሁን። ስለዚህ እርስ በርሳችሁ ይላል። እርስ በርስ እንደ አገርም እንደ ቤተክርስቲያንም እንደ ኮሚኒቲም የተጎዳንበት ጊዜ ቢኖር ይህ ዘመን ነው። የተጎዳዳንበት ዘመን ይህ ዘመን ነው። ይህ ጊዜ ነው። በጣም አንድ ከተማ ለአገልግሎት ሄጄ ብዙ ጊዜ እሄዳለሁኝ፣ ይጠሩኛል፣ ሄዳለሁና ሁልጊዜ የምትደውልልኝ ሴት አይደለችም የደወለችልኝና ሴት ቤተክርስቲያን ውስጥ አጣኋት እና ፓስተርን ጠየቅኩት። ፓስተር ከሊትን አላየኋትም፣ ታማለች፣ ደህና ነች አልኩኝ። አየለችም አለ። በጣም ልብ ያዘነ። ረጅም ዘመን እንደነዚህ አባቶች እናቶች የቆየች ብዙ ያገለገለች ሴት ናትና ቀን ጨምር አልኩት እና ቀን ጨመርኩ መለስ ከነበረበትና ደወልኩላት። መጣች፣ ተገናኘን እና በጣም አንድ ነገር አለች። ብዙ ከተነጋገርን በኋላ እንዴት ይደረግ ታዲያ ክርስቲያን እንሆን ወይስ ሌላ እንሆን አልኳት። በቃ ሁለት ምርጫ አለን፣ ወይ ክርስቲያን መሆን ወይም ሌላ መሆን። ብዙ ዲቴል ውስጥ አልገባ። ባልወጣ ጥሩ ነበር አለች። ይቅርታ አይረፍድም። ይቅርታ ዛሬም አይረፍድም፣ ነገም አይረፍድም። ከጸጸት ያድናል እላችሁ። በብዙ ጸጸት ውስጥ ናት ያለ እና ከጸጸት ያድነን። ለምን አረኩት ከምንለው ነገር እግዚአብሔር ያድነን። ይህን ነው እርስ በርሳችሁ አለ ነው። የሩቅ አይደለም። እዚህ እኔና እናንተ
ማለት ነው። በቃ እርስ በርሳችሁ ክርስቶስ ይቅር እንዳላችሁ በቃ እንደው በጣም ብዙ ጊዜ አስቤ ያውቃለሁ። የኔ የእግዚአብሔር የይቅርታ ጥጉ ለእኔ የሚያደርግልኝ የይቅርታ ጥግ እስከየት ይሆን ብዬ አስቤያለሁ። ዛሬ ባያደርግልኝ እዚህ አልቆምም። ዛሬ እግዚአብሔር ምሕረት ባይኖር እዚህ አልቆምም። ልቤን ያውቀዋል፣ ልባችንን ያውቀናል። የምህረት ውጤት ነን፣ የይቅርታ ውጤት ነን። የዳን ብቻ ቀን አይደለም፣ የዘወትር የይቅርታ ውጤት ነን ወገኖቼ። ማቴዎስ 18:21 እንደዚህ ይላል። በዚህ ጊዜ ጴጥሮስ ወደ ኢየሱስ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው አለው። እስከ 7 ጊዜ ነውን አለው። እኔ አሁን ጴጥሮስ ቢኖር የሚጨበጨብለት ይመስለኛል። የጴጥሮስ የምህረት ጣራው ስንት ነበር? 7 ጊዜ 7 ጊዜ ምህረት የማድረግ አቅም ነበረው። አላቅም አንድ ይኖረን እንደሆነ የኔ 2 3 1 ወይስ ምንም? እኔ ቢጨበጨብለት ይመስለኛል። 7 ጊዜ መማር ይችላል ጴጥሮስ ተብሎ ጌታ ኢየሱስ እንዲህ አለው፣ እስከ 7 ጊዜ 7 እንጂ 7 ጊዜ ብቻ አልልህም አለው። አትቁጠረው፣ ይቀጥላል። የሚቆም አይደለም። ይቅርታ አይቆምም። ይቅርታ እኔና ባለቤቴ ስንጋባ እኔ ቅድም እንዳላችሁ 53 ዓመታችን ነው። የመጀመሪያ ችግር በህይወቴ የገጠመኝ ይቅርታ ነው። ከመጋባታችን በፊት 2 ዓመት ቆይተናል እና ቤት ውስጥ በጣም መልካም ልጅ ነኝ። ሞኝ ነው መባለው። ይቅርታ ሰው ማስታረቅ ነኝ። ማንም ሰው ከሰው ጋራ ከእህቶቼ ጋራ አላድርም፣ አልወደውም። ለካ እውነተኛ የሰው ፐርሰናሊቲው የሚመጣ 24 ሰዓት መጥቶ የሚያረጋችሁ ሰው 24 ሰዓት ከእናንተ ጋር የሚኖር ሰው ነው እውነተኛ ፐርሰናሊቲያችን። እና ከተዋወቅን በኋላ 2 ዓመት ከተጋባን 3 ዓመት 5 ዓመት በስተት እንደው ላፌ ደንቀፍሎኝ አንድ ቀን ይቅርታ ጠይቄ አላውቅም። ይቅርታ አለመጠየቅ ብቻ አይደለም፣ ይቅርታ መጠየቅ እንዳለብኝም አላውቅም። ሁል ጊዜ ይቅርታ እንድጠየቅ ነው የምፈልገው። እና ጌታን ተቀበልኩኝና ደህንነት አስተማሪ ምን አለኝ፣ ከሰው ጋር ከተጣላሽ አለ አትጸልይ፣ ጸሎትሽን እግዚአብሔር አይሰማውም ባለ። ለምን አልኩት። በቃ ነገር ይዘሻል በልብሽ አለ። ብዙ ነገር ስለ ደህንነት ተምሬያለሁ። ይሄ ግን ቁጭ አለ ውስጤ። ስለዚህ የመጀመሪያ ከባለቤቴ ጋር ስንጋጭ አልጸልይም ነው ማለት። አልጸልይም፣ እንጸልይ ስለኝ አልጸልይም፣ እኔ አይሰማንም እግዚአብሔር። እና እንዴት እናርግ? በጣም ከባድ ነገር ነው ለእኔ ይቅርታ መጠየቅ፣ በእግዚአብሔር ፊት ነው የምላችሁ። እና ሁልጊዜ ግን ይቅርታ ይጠይቀኛል። እንነጋገር ይለኛል፣ ይቅርታ ይጠይቀኛል። እና አንድ ቀን ግን በጣም ላልፈው በማልችለው ጥፋት ውስጥ ወደቅኩ ማለት ነው። ጠዋት የወጣው እስከ ማታ ድረስ ረሳሁት። ቤት እንዳለኝ ልጆች እንዳሉኝ ረሳሁት ነው የምላችሁ። ይጠብቀኛል። አንድ መኪና ናት ያለችን፣ እሷን ይዤ ሄጃለሁ። እንዳሁኑ ሞባይል የለም፣ እንዳሁኑ ሴልፎን የለም። በቃ ስመጣ ማታ ተደበላልቋል ቤቱ ማለት ነው። የት ነበርሽ? ሄዷል፣ ፖሊስ ጣቢያ ሄዷል፣ ምን ፍለጋ ላይ ወጥቷል፣ ሰው ወጥቷል። ስመጣ የለም። መታጠቢያ ቤት ገባሁ። ጌታ ሆይ አልኩኝ፣ በቃ ይቅርታ ከምጠይቅ እሱን ውሰደኝ አልኩት። ያልኩትን ነው የምነግርህ። ውሰደኝ ውሰደኝ ውሰደኝ። አልወሰደኝም። እዛው ሽንት ቤት ውስጥ ጠበኩት፣ መወሰን ጠበኩኝ። የሰው ልብ መጽሐፍ ቅዱስ እጅግ ልቡ ምንድን ነው? ክፉ ነው። የሰው ልብ እጅግ ክፉ ነው። አራራም እንዴ ህፃናት ልጆች አፍስሼ ለመሄድ። የሰው ልብ ክፉ ነው።
ፕራይድ ክፉ ነው። በሰው ውስጥ ያለ ኤጎ በጣም ከባድ ነው። እግዚአብሔር መንፈስ ቅዱስ ብቻ ነው ያን ፓርት ሊነካ የሚችለው። ማንም አይደርስበትም። ትምህርት አይደርስበት፣ እውቀት አይደርስበት፣ ፍልስፍና አይደርስበት። ሊደርስበት የሚችለው የመንፈስ ቅዱስ ኃይል ብቻ ነው ወገኖች። ያንን ቦታ ደርሶ ሊያፈርሰው የሚችለው እዛች ሽንት ቤት ውስጥ እኔና ጌታ መንፈስ ቅዱስ ተገናኘን። ኖ ቾይስ። ዛሬ ትጠይቂያለሽ። ሊትራሊ አንገቴን ነው የያዘው። ልክ ከፍቼ ከመታጠቢያ ቤት ስወጣ እንዲህ እሱ ሲመጣ ሆልዌይ ላይ ተገናኘን። በጣም ይቅርታ አልኩት። እንዴት ወጣ አላውቅም፣ ግን ወጣ። እየተሟገተኝ ወጣ። ዛት ዋዝ ኢት። ከዛ በኋላ ቁልቁለት ነበረ ወገኖቼ። ታዲያ ጴጥሮስ በዚህ ዘመን ቢኖር አይጨበጨበለትም? 7 ጊዜ ማለት ይችላል። 7 ጊዜ ቢበድለኝ። በጣም ላይፍ ፓተርናችን ሆኗል። ይቅርታ ሳይደራረጉ መግባት መውጣት። በቃ ለምደነዋል። አንልመደው በኢየሱስ ስም። ከእግዚአብሔር ሕዝብ ላይ ይህንን ያንሳ፣ ከቤታችን ላይ ያንሳ። በእግዚአብሔር ፊት ነው የምላችሁ። የብዙ በረከቶቻችን ቁልፍ የተዘጋበት ምንጭ ይሄ ነው። ሌጋሲ ያጣንበት፣ ለልጆቻችን የምናስተላልፈው ነገር የሌለን የሆነበት ቁልፍ ይሄ ነው። 7 ጊዜ አለው። 7 ጊዜ 7 ነው። 35 ላይ እዛው ዝቅ እንልና እንዲህ ይላል፣ እንግዲህ እናንተም እያንዳንዳችሁ ወንድማችሁን ከልብ ይቅር ባትሉ በሰማይ ያለው አባቴ እንዲሁ ያደርግባችኋል። አሁን ደግሞ ይቅርታውን ትንሽ ከፍ አደረገው ግሬዱን። ምን አለው? ከልብ። በጣም እንችላለን። ከልብ ይቅር አለማድረግ እንችላለን። በቃ ይቅርታ ተባብለናል። አንቺም እዛ ጥግሽን፣ እኔም እዚህ ጥግኝ። እንደዛ የሚባል ነገር የለም። ይቅርታ ከልብ ነው። ከልብ ነው። እሺ፣ መጀመሪያ ነጥቤ ይቅርታ መስጠትም ይቅርታ መቀበልም ትዕቢትን ያስጥላል። በጣም ልንጸልይ እንችላለን። ጥሩ ዘማሪዎች ልንሆን እንችላለን። ጥሩ ሰባኪዎች ልንሆን እንችላለን። ዳውን ዲፕ ግን በውስጣችን የተሰወረ ትዕቢት ሊኖረን ይችላል። ያን ደግሞ የሚያው ትዕቢት ለራስ ማዘን ነው። አንደኛው ትዕቢት ተበደልኩ ነው። አይገባኝም፣ እኔን የመሰለ ሰው እንዴት እንዲህ ይደረጋል ነው። ሰልፍ ፒቲ ነው። በጣም ራሳችንን ፕሮቴክት ማድረጋችን ነው። ይቅርታ ለማለት፣ ይቅርታ ለመስጠት፣ ይቅርታ ተቀብያለሁ ለማለት በጣም እኛ በጣም ብዙ ዘመን ካውንስል ስናደርግ ነው የኖርነው ከ45 ዓመት በላይ እና የብዙ ሰው ባህሪ እናያለን። የብዙ ሰው ባህሪ በቃ እዚህ ጋር አልችልም፣ በቃ ይቅር፣ ከዚህ በላይ ይቅርታ ላደርግ አልችልም የሚሉን ጥቂት ሰዎች አይደሉም። ይቅርታችን ሊሚት አለው። የተደረገልን ግን ሊሚት የለውም፣ ሊሚትለስ ነው ወገኖቼ። የተደረገልን ይቅርታ እሱ ነው የሚጠይቀን። ስለዚህ ምንድን ነው ትዕቢታችንን የሚያስጥለን? የመጀመሪያው ነገር ይቅርታ ማድረግም ይቅርታ መቀበልም ትዕቢትን ያስጥላል። ይሄ ተደበቀውን ማንም ሰው የማያየውን፣ ቅድም እንዳልኳችሁ ማንም ሰው እኔን እንዲህ ብሎ የሚለኝ ለእናቴ ነገርኳት አንድ ጊዜ በጣም አስታውሳለሁ። ኧረ እኔ አንድ ነገር አወቅኩኝ ስለ ራሴ አልኳት። ምን አወቅሽ አለች። አኮርፋለሁ እስከ ጥጉ 15 ቀን ምን እንደለበሰ አላየውም፣ አላነጋግረውም አልኳት። ታኮርፊያለሽ አለችኝ። እንዴት ቻልሽበት አለች። እዚህ ቤት ውስጥ አንድ ቀን ያላየ ነው ቤት ስትሄጂ እንዴት አወቅሽበት? ሌላ እህት አለችኝ በጣም በማኩረፍ የምትታወቅ እና ሁልጊዜ ከእናቴ ጋር ሲነጋገሩ አንድ ነገር ዛሬ እኔ ነገ ለባልሽ ብላ ነው ይዛት የምትወጣው። እኔ ግን አንድ ቀን እንደሱ ተብዬ አላውቅም። እና አባቢ ሁልጊዜ እዚህ ጋር ዘለውሻል አንቺ ይለኛል። ያልተገለጠ ባህሪ ያለን ወገኖቼ፣ በጣም አደገኛ ነገር ያልተገለጠ። ይቅርታ ማለት መጠየቅም ሰውንም ይቅር ማለት በጣም ከባድ ነገር ነው። ይሄ ግን በመንፈስ ቅዱስ ሲመጣ ግን ወገኖች የሚያደርገው ነገር ያን አውጥቶ ትዕቢትን አውጥቶ መንፈሱን ይሰጠናል። ልባችንን ትሁት ያደርገዋል። ክብር ለእግዚአብሔር ይሁን። ሁለተኛ ነጥቤ
ይቅርታ መስጠት፣ ይቅርታ መቀበልም ምህረትን ያሳያል። የእግዚአብሔር ምህረትን ያሳያል። የቆሮንቶስ ቤተክርስቲያን በጣም ውጥንቅጧ በጣም የወጣ ቤተክርስቲያን ናት። በብዙ ችግር ውስጥ ያለች ነች። እና ሁለተኛ ቆሮንቶስ ሐዋርያው ጳውሎስ 5-7 እንዲህ ይላል፣ ሰው ያሳዘነ ማንም ቢኖር ያሳዘነው እኔን ነው። በአዲሱ ትርጉም ነው ማነበው። በደሉን ማጋነን አይሁንብኝ እንጂ በሌላ በኩል ከእናንተ ብዙዎችን አሳዝኗል። ለእንዲህ አይነቱ ሰው ከእናንተ አብዛኞቹ የፈረዱበት ቅጣት ይበቃዋል። ስለዚህ ይህ ሰው በጣም ከማዘኑ የተነሳ ተስፋ እንዳይቆርጥ ይልቅስ ይቅርታ እንድታደርጉለትና እንድታጽናኑት። የብዙዎች ሰዎች ቅጣት ይበቃዋል። ይልቅስ እናንተ መንፈሳውያን የሆናችሁ ይቅርታ አድርጉለት፣ አጽናኑት። አድመኞች ነን። ሰው ስንጠላ እናድማለን። የዛሬ 25 ዓመት ነው አሜሪካን ሀገር የመጣሁትና የመጣሁት ደግሞ ከሙሉ ወንጌል ቤተክርስቲያን ነው። እና የመጀመሪያ እሑድ ቤተክርስቲያን የሄድኩ ቀን እየገባን ሆልዌው በጣም ጥቂት 2 ቤተክርስቲያን ብቻ ነበር በዲሲ አካባቢ የነበረው፣ ምንም አልነበረም። እና ሁሉ ሰው እዛች 2 ቤተክርስቲያን ነው የሚሄደው እና በጣም ብዙ ሰው ነው እና ሆልዌው በጣም ትልቅ ነው። እና እዛ ሆልዌይ ላይ ስንገባ እንዲህ ከመግባቱ በፊት 2 ሴቶች ይሰዳደቡ። ስድብ ቤተክርስቲያን ውስጥ ቆምኩ ማለት ነው። ለመጀመሪያ ጊዜ ጌታን ካወቅኩኝ ጊዜ ጀምሮ ቤተክርስቲያን ውስጥ ስድብ ሰምቼ አላውቅም። አልኩኝ ይሄ ነው የሚጠብቀኝ ሀገር አልኩ። አየኋት መንገዴን እና ማንም ሊገላገላቸው አልቻለም። ሁሉም ሰው በቃ ተፈ እና 2 ወጣት ልጆች መጡ ማለት ነው። ወንዶች ናቸው። ምንድነው እነ ማዘር ሊቧቀሱ ነበር። ለመድነው በጣም ለመድን። መጣላት፣ መማረር ለመድን። ተመልሼ ቤቴ መተኛት አልቻልኩም። ነገ ምን ይመስላል? በእውነት ነው የምላችሁ። እንዴ ስድብ የምናራግፍበት ቦታ ስድብ ይዘን እንሄዳለን እንዴ? በጣም ነገር ነው ወገኖች። ህይወቴ በጣም ዲፕሬስድ ሆኑበት ቀኖች ቤተክርስቲያን መጥቼ የመጀመሪያ ሰንዴ ቸርች አሜሪካን ሀገር የገባሁበት ልረሳው አልችልም በህይወቴ። ምህረት የእግዚአብሔር ባህሪ ነው። ጴጥሮስ እንደዚህ ይላል፣ የእግዚአብሔርን ቅዱስ ባህሪያት ተካፋዮች እንድንሆን ይላል እኮ። አንድ ልጁን ኃጢአት የሌለበትን የእግዚአብሔር የቅዱስ ባህሪው ተካፋይ እንድንሆን፣ የእግዚአብሔር ባህሪ ተካፋይ መሆን ነው። ምህረታችንን ያሳያል። ልኩ ጥጉ ይህንን ነው የሚለው ሐዋርያ ጳውሎስ። እንድታደርጉለትም ጭራሽም እንድታጽናኑት። መካከላችን ሰው ወድቆ አይነሳም። ሰው ተፋቶ አይታረቅም። አንሰማም። ይሄን ለምን? ጀጅመንታል ነን፣ ፈራጆች ነን። በጣም እግዚአብሔር ግን ዘመን መጥቷል። ቅዱሳን የወደቀ ይነሳል፣ የተፋታ ይታረቃል። ይህንን ጌታን እናምናለን። እግዚአብሔር የይቅርታ ዘመን ይሰጠናል። እድል ፈንታ አይኖረንም። ጠላት ወገኖቼ ተጎጂዎች ነን፣ ቪክቲም ሆነናል። እንደ ቤተክርስቲያንም ቪክቲም ነን፣ እንደ ማህበረሰብም ቪክቲም ነን። የተገኘንበት እንዲህ ተፈትሸን የወደቅንበት ዘመን ነው። ትልቅ ቦታ ሊኖረን ይችላል፣ አንቱ ልንባል እንችላለን። ግን ብዙ ወድቀናል። እግዚአብሔር ወገኖቼ አንድ ልጁን ወደ ምድር ያመጣው ለፍርድ አይደለም፣ ለማዳን ነው። ፈራጆች እንዳንሆን እንጠንቀቅ። የሞተለት አለ። ለዚህ ህዝብ የሞተለት አለ። አንድ ሰው ላይ ጀጅመንታል ስንሆን የሞተለት እንዳለውን እየዘነጋን። ስለዚህ ምህረትን እናስብ። ይቅርታን ስናስብ ምህረትን እናስብ። ገላትያ 6:1 እንዲህ ይላል፣ ወንድሞች ሆይ በማናቸውም በደል እንኳን ቢገኝ መንፈሳውያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋህነት መንፈስ አቅኑት። አንተ ደግሞ እንዳትፈተን ራስህን ጠብቅ።
በቃ የመንፈሳዊነትም ልኩ ጥጉ በየዋህነት ሰውን ማቅናት ነው፣ ሰውን ማትረፍ ነው። እስቲ ሰው አላዝረከርክም በሉ። አታዝረክርኩ። በህይወታችን ብዙ ሰዎች መጥተዋል አሉ። በህይወታችን መጥተው ያሉ አሉ። አንድ ጊዜ አንዲት እህት እግዚአብሔር እንዲህ አለኝ አለች፣ ፍቅር አታዝረክርኪ አለኝ አለች። ፍቅር አታዝረክርኪ። ለካ መዝረክረክ አለ፣ መበላሻሸት አለ ወገኖች፣ ይበላሻል። እግዚአብሔር ለሰው ወደ ሰው ህይወቱ የመጣው ሰው ይቀና። መንፈሳዊ ነን ካልን ምልክታችን በየዋህነት ሰውን ማቅናት፣ ሰውን ገንዘብ ማድረግ፣ ሰውን ማትረፍ። ይቅርታ ይሄ ነው፣ ምሕረት ይሄ ነው። ይህን ነው የሚለን ሐዋርያ ጳውሎስ። በየዋህነት መንፈስ አቅኑት። እንትን የስማርትነት መንፈስ አይልም። የሆነ በጣም እንትን ያልከው መንፈስ አይደለም። በየዋህነት መንፈስ አቅነው። ፉል ሆነ አይደለም፣ ገብቶ ነው። ሞኝነ ስላላወቅ አይደለም፣ በቃ ገብቶን ነው ምንተው። ምሳሌ ላይ ይላል አይደለም፣ በደልን ንቆ መተው መከበሪያ ነው ይላል። በቃ ንቆ መተው፣ ሰዋት ብሎ ማለፍ መቻል። አውቃለሁ በጣም ብዙ ቻሌንጅ አለብን። ውጭ ሀገር የምንኖር ሰዎች በጣም ብዙ ቻሌንጅ አለብን፣ ብዙ ስትረስ አለብን። ግን ሴንሲቲቭ አደረገን። የእግዚአብሔርን ጋድሊነስ፣ እግዚአብሔርን መምሰል መፈለግን ሩቅ አደረገብን ወገኖቼ። ቆላስይስ 3:13 ምን ይላል? እርስ በርሳችሁ ትዕግስቱን አድርጉና ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ፣ ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ። እንዴት ነው ባልንጀራው ላይ የሚነቅፈው ነገር ካለው? በጣም ብዙ የሚነቀፍ ነገር እኔ ላይ በጣም ብዙ የሚነቀፍ ነገር። ግን የሚነቀፍ ነገር እንዳለኝ ማወቅ፣ እኔ እንዳለኝ ሁሉ ጓደኛዬ አለው። ስለዚህ ምን የሚነቅፈው ነገር ካለ ይቅር ተባባሉ። ደግሞ እኛ ጻድቅ ነን እንጂ ፍጹም ወራቸስ ከናት ፐርፌክት። በፍጹም ልሳሳት እችላለሁ፣ ላጠፋ እችላለሁ፣ ላሳዘን እችላለሁ። አንድ ሰው ተነስቶ አዝኛለሁ ባንቺ ቢለኝ ለምን አዘንክል ማለት እችላለሁ? እንዴ በቃ ተወርቷል እኮ ይሄ ሰው። ላቀናው ግን ይገባኛል። ይሄ ማለት ነው ሰው እንዴት ሰው አዘንኩኝ ተብሎ ይጠየቃል ብለን ልናስብ እንችላለን። ግን ሰው ከተጎዳ፣ በእኔ ከተጎዳ ተጎድቷል። ባልንጀራህ የምትነቅፈው ባልወደው ነገር ባልንጀራዬ ላይ ቢኖር ይቅር ተባባሉ። እኔም ውስጥ አለ፣ ባልንጀራዬ ውስጥ ካለ እኔም ውስጥ አለ የማልፈልገው ነገር። ባልንጀራዬ ውስጥ የማልፈልገው ነገር ካለ ባልንጀራዬ የማይፈልገው ነገር እኔ ውስጥ አለ፣ የሚነቀፍ ነገር እኔም ውስጥ አለ። ግን መድኃኒቱን ይነግረናል። አብሮን ልንሄድ የምንችልበትን መንገድ ይነግረናል። ተቀባብለን ልንሄድ የምንችልበትን ነገር ይነግረናል። ይቅርታ ነው። ሶስተኛው ይቅርታ መስጠት፣ ይቅርታ መቀበልም ደስታን ይመልሳል። እንዳልኳችሁ በጣም ብዙ ሰዎች እናገኛለን በዚህ በካውንስሊንግ። ኦርቶዶክስ እናገኛለን፣ እስላም እናገኛለን፣ ኤቲስት እናገኛለን፣ የሰው አይነት እናገኛለን። ሲታረቁ እነሱ ውስጥ ያለው ደስታ እኛ ውስጥ ይገባል። እነሱ ውስጥ ደስታን ይመልሳል። ለባለ ጉዳዩ ደግሞ ደስታን ይመልሳል። በጣም ደስታን ይመልሳል። አንድ ጊዜ ባለቤቴ በጣም ረጅም 3 ሳምንት አካባቢ አኮረፍኩኝ በጣም እና ተያይዘን ወተን ተነጋገረን። ቆይ እንዴት እናርጋለኝ? ምንድን ነው ማለት ይሄ ግጭት አይቆምም። የሆነ ነገር ኮሽ ሲል 2 ሳምንት፣ ኮሽ ሲል 3 ሳምንት። እንግዲህ እስቲ ካልኩሌት አድርጉት። በወር እንደው ትንሽ አቬሬጅ እናውጣን። 10 ቀን 10 ጊዜ 12 ከአመቱ አብረን አይደለንም ማለት ነው እኮ። አላቅም እዚህ ውስጥ ኩርፊያ የሚያስቸግራችሁ ሰዎች እንዳላችሁ
ቁራጭ ጨለማ ነው። እግዚአብሔር ከህይወታችን ያውጣው። በቃ ቤትን የሚያጨልም ነገር፣ ወንድም ሴትም ያኮርፋል። አንዲት እህት ባለቤቴ ሲያኮርፍ በብርድ ልብስ ተጠቅልሎ ነው የሚተኛው አለች እና ከየት ቦታ እንደምፈታው ይጠፋብኛል አለች። ወይ ያን ቀን ለሱ ብቻ ብርድ ልብስ አለ ብዬ ጠየቀው አውቃለሁ አለች። ምክንያቱም ጫፉን ማግኘት አልችልም አለች። በዚህም ሴት ታስሯል፣ በዛም ሴት አሉ። እንዲህ አይነት ወንድሞች አሉ። ጥቅልል አልሰማሽም አላይሽም የሚሉ። እንደኔ አይነቷ ደግሞ ጥግ ድረስ ፊቷን ኩስኩስ አድርጋ የምትኖር አለች። ልጆቻችን ፊታችንን ነው የሚያዩት። ንግግር ምናምኑንማ ተውት፣ ፊታችንን ያሉ። የነሱ ዓለም የኛ ቤት ነው። አንድ ጊዜ 6 ዓመት ልጃችን ስመጣ አንድ ነገር ነገሩ። ይሄ ልጅ ከወንድምና ከእህቱ ጋር ሲጣላ አንድ ጃኬት አለችው ፌስታል ውስጥ አድርጎ እሄዳለሁ ብሎ ይሄዳል። ከዛስ ይሄድና ደጆቶ ቁጭ ይላል በረንዳ ላይ። ተውኩት፣ ምን የልጅ ነገር ብዬ በማግስቱም በአንድ ሳምንት ያን ጊዜ ተረበሽኩኝ። ማስቆም እችላለሁ፣ ማስቆም አይደለም። ምን ኮዝ አረገው? ከየት አመጣው? ቤታችን ሰው ይመጣል እንጂ ሄዶ አያውቅም። በጣም የቤተሰብ ቤት ነው፣ ሰፊ ነው ቤታችን። ስንጋባ የነበሩን እህቶች አሉ የሚረዱን፣ ልጆቻችንን ያሳደጉልን። እስካሁን ከኛ ጋር ናቸው፣ አናውቅም ሰው። አሁንም ኢትዮጵያ እኛ ቤት ውስጥ የሚኖሩ እነሱ ናቸው። ልጆቻችን ከነሱ ሌላ ሰው አያውቁም። ይሄ ልጅ ሰው ገብቶ ሲወጣ አላየም። እሄዳለሁን ከየት አመጣው? መመለስ ያለብኝ እኔ ነኝ። አቁም ማለት እችላለሁ፣ ማስቆም እችላለሁ፣ ግን ጥያቄውን አልመለስኩም። ከየት አመጣው ነው ጥያቄው። እና ረበሸኝ፣ በጣም ረበሸኝ። ግን ቢሮ ገብቼ ቁጭ እንዳልኩ አንድ ቀን መንፈስ ቅዱስ ብቻ ረዳኝ። ይሄ ልጅ መጣላት ያውቃል፣ መታረቅ አያውቅም። መጣላት ገብቶታል፣ ተጣልቷል። ግን ስለዚህ እኔና አባቱ አይቶናል ስንጫጫ፣ ስንታረቅ ግን አላየንም። በቃ እና በቤታችን ባለቤቴ ጌታ ኢየሱስ አብዝቶ ይባርከው አንድ ፕሮግራም አስጀመረን። በጣም እኔ ከዳንኩ በኋላ ጠያቂ ነኝ። በጣም ጠይቃለሁ። ቤተሰብ የሚያስተምር የለም፣ እንዲህ የሚል የለም። የኛ ጊዜ ጸልይ ነው። በቃ ለልጆች ጸሎት ነው። ልጅ እንዴት እምቢ ቢለኝ ነጋ ትንሽ ናቸው ገና የተወለዱ ቢለኝ እንዴት ብዬ ነው የማስተምረው? ጸሎት። በቃ ይሄ እርዳታ ከዛ እንደማናገኝ ይገባል። ምን እናርጋልኩት? እንዴት ነው እነዚህ ልጆች የምናስተምረው? እንዴት ነው የምናሳድገው? እንግዲህ አንድ ነገር እናርጋለኝ። ያው ባለቤቴ ሚሊተሪ ነው፣ በጣም ብዙ ያመሻል። ስለዚህ ጠዋት 5 AM እንነሳለኝ። 5 AM እንነሳ፣ ልጆቻችንን እናስተምራቸው፣ እኛም አብረናቸው እንጸልይ። ከዛ በኋላ ትምህርት ቤት እንሄዳለን። ስራውም የሚሰራው ወደዛ ይሄዳል። እንዴት ነው የ5 የ4 የሚጠባ ልጅ 5 AM የሚነሳው አልኩት። እንሞክርና ፌል ካረግን ደግሞ ሌላ መንገድ እንሞክራለን። 5 AM በኢትዮጵያ 11 ሰዓት ብድግ ማለት ጀመርን ማለት ነው። ሰራልን 50 ዓመት ማለት ነው። ልጆቻችን እዛ ቦታ ጌታን ያገኙት፣ መንፈስ ቅዱስ የተሞሉት እዛች ቦታ ነው። እውነተኛ ጸሎት ጸልየን እግዚአብሔር የመለሰልን ቦታ እዛች ቦታ ነው። ከልጆቻችን ጋር ይጸልይን ያለቀስንባት። መከራ ውስጥ ስናልፍ የመከራ መንገዳችንን አብረናቸው የጸለይ ፕሬየር ፓርትነራችን ናቸው እነሱ። በጣም ብዙ ሁሉም በራሳቸው ባለትዳሮች ናቸው፣ ጌታን የሚወዱ ናቸው፣ የሚያገለግሉ። ሬፈረንሳቸው ዛሬም 5 AM ጸሎት። እዛች ጸሎት ላይ ተባባለን። እዛች ከእንግዲህ እኔ እናንተ ስንጋጭ እዛች ነው የምንታረቀው። ከጸሎት በፊት እርቅ አድርገን ተባባልና የይቅርታ መስመራችንን እዛ ላይ ያስገባ ነው እና ይቅርታ ጠየቀን። እኔ ያው ከልጆቹ ጋር ብዙ ጋጫለሁ። እኔም ይቅርታ ጠየቅኩኝ፣ እነሱም ይቅር መጠያየቅ ቦታ
ትንሽ ቆየሁና ይሄ ልጅ አሁንም ይወጣል አልኳቸው። አይወጣም። መታረቅ አወቀ፣ እርቅ አወቀ፣ ይቅርታ አወቀ። ይቅርታ ምን እናገረው አይደለም፣ ይቅርታ ጠይቅ አይደለም። ይቅርታ ስናደርግ ሊያዩን ይገባል። ይቅር የሚል ትውልድ ከፈለግን ይቅርታን የምንሰጥ መሆን አለብን። ይህንን ከኛ ነው የሚያዩት። ልጅህን በሚሄድበት መንገድ ምን ምራው ማለት ምንድን ነው? ተናገረው እኮ አይደለም፣ ከፊት ለፊቱ ሾሂም አሳየው። የሚታይ ነው። ላይፍ የሚታይ ነው ወገኖች፣ የሚታይ ነገር ነው። የሚታይ ትንሽ ሳቅስንን እኔ አኩርፌ ቆይቼ ሳቅ ብዬ ማውራት ስጀምር ልጆች ሁሉ ይፈነድቃሉ። ትንንሾች ናቸው እኮ 3-4 ዓመት ፍንድቅድቃቸው ምንም ገብቷቸው አይደለም፣ ግን ያነቡናል። ስንደሰት ያውቃሉ። በጣም አስታውሳለሁ። ሁለተኛው ልጃችን ትንሽ ነው እና መጥቶ ልኮርኩርሽ እንድስቅ ማለት ነው። ሳቅ የለማ፣ ደስታ የለማ፣ ጨለማ ሆኗል ቤቱ ወገኖች። ደስታን ይመልሳል። ይቅርታ ባለበት ደስታ ይመለሳል። ቤት ውስጥ ሪስቶሬሽን ይሆናል። ፍቅር ይጨምራል። ብዙ መጋጨት ሆነ በእኔና በባለቤቴ። እንዳልኳችሁ የእኔ ይቅርታ ባክግራውንዳችን የተለያየ ነው። ቁጭ ብሎ ያስተማረን የለም። እሱ ወታደር ነው፣ እኔ ደግሞ የጠበቃ ልጅ የመርካቶ ልጅ እና እንግዲህ ያስቡ ልዩነታችን። የጠበቃ ልጅ እህቴ ጋራ ተጋጭቼ ሲሄድ አባቴ ምስክር አለሽ እንደሚለኝ አውቃለሁ። ስለዚህ ምስክር አዘጋጅቼ ነው መሄደው። ጣላ አንቺም አይተሻል አንተ ስደርስ ምስክር አለሽ? አዎ። ስንት? እናቴ ታይና ፍርድ ቤቱ ቤቱን ፍርድ ቤት ታደርገዋለ። እንዲህ ነው ያደግኩት። ባለቤቴ በ17 ዓመቱ ነው አየር ኃይል የገባው። ባይዘቡክ የሶር ነው። ለምን አልኩት አንድ ቀን። ለምን አይባልም አለኝ። ለምን አይባልም አልኩት። ኑሯችን ይሄ ነው በቃ። በጥያቄ አንድ ቀን ጠየቅኩት። አሁን ነው ምናልባት የዛሬ 4-5 ዓመት አንድ ጥያቄ ልጠይቅ አልኩት። እኔን ማግባት ምን ይመስላል አልኩት። በቃ የእውነት ከልብ ንገረኝ አልኩት። ማለት እኮ 4-5 ማለት እኮ አሁን 40 ምናምን ዓመት እኮ ነው። የድሮ ታሪክ አይደለም የምነግርህ። አየኝና ከአንቺ ጋር መኖር አለኛው ከፖሊስ ጋር መኖር ነው። እውነቱን ነው። ጥያቄ ባክግራውንዳችን አይገናኝም። ስለዚህ ጥያቄውን እቀጥላለሁ፣ እሱ መልሱን ጨረስኩ ይለኛል። በቃ ጨርሻለሁ። እዚህ ጋር መለስኩ አይደለም፣ በቃ ጨርሻለሁ። አጭር ናቹራሊ ደግሞ ሾርት የሚናገረው ነገር አጭር ነው። አንድ ጊዜ አንድ ቸርች ውስጥ ጋበዙንና ሄድን። እዛ በጣም ዲፍረንሳችንን አይተውናል። የቤተሰብ ፕሮግራም ነው። እሱ 12 ደቂቃ ተናገረ፣ እኔ 42 ደቂቃ ተናገርኩ። በ12 ደቂቃ ሙሉ ሀሳቡን ጠቅልሏል። ቆይ እንዴት ነው የምጠቀለለው? ማለት እንዴት ይጠቀለልልሃል? ማለት እንዲህ ሁሉም ብሎታል። ርዕስ አሁን ይሄንን እምላችሁን በ12 ደቂቃ ጨርሶ ሊቀመጥ ይችላል። ልዩነታችን እንዲህ ነው። ግን ይሄ ልዩነታችን ግን አናውቀው። የግጭት ምክንያት ይሆን ነበር። አንድ ነገር ሲጀምር እሺ ወደ ገደል ቶሎ ወደ ሀሳብሽ ግቢ ይለኛል። እኔ ገና ኤክስፕላኔሽን አለኝ እንትን የምሰጥበት። ወደ ዋናው ሀሳብሽ ግቢ ይለኛል። እነዚህ ሁሉ የግጭት ምክንያቶች ናቸው ካላወቅናቸው። እና አንድ ሀሳብ ሰጠኝ። በሳምንት አንድ ቀን እንዲህ እናርጋለን። አንድ ቀን አንድ ነገር ተፈጥሮ አንድ ሳምንት ከምንዘጋጋ አናውራው። ስለዚህ ፍራይዴ ማታ እንውጣ ለብቻችን አለ። በጣም ጥሩ። እንዴት ነው እስከ ዓርብ ድረስ አለመናገር የሚቻለው? ዝም ይባላል እስከ ዓርብ ድረስ? በቃ ግን ስምምነት ነው። ልክ መኪናውን ዓርብ ዕለት ስንዘጋ ነው የምንጫጫው። ልንወጣ ስንዘጋ መነጋገር እንጀምራለን። እና 2 ዓመት ሰራለን። የሚገርማችሁ ሞክሩት፣ ተጫጫሁ ትንሽ። ወጣቶቹ ይጠቅማቸዋል። እና ከ2 ዓመት በኋላ
እኛ አልተለወጥንም፣ ግን ችግራችንን ሃንድል ማድረግ ይቅርታ መጠየቅ ለካ አጠፋሁ ይባላል። ዲስሪስፔክት ባረኩት ቁጥር ይቅርታውን አይከለክለኝም። ይቅርታ ለመጠየቅም ለመስጠትም ሰላምታ የሚሰጠው የከበረ የተወደደ መኮንን ነው በአየር ኃይል ውስጥ። ያንን ሪስፔክት እኔ ጋር ያገኘው አኩርፌያለሁ፣ ተጣልቼዋለሁ። ወገኖቼ የልጆቻችንን ህይወት በጣም እንዳናጨለሙ አደራችሁ። እኛ ወጣቶች በጣም ብዙ ካውንስል እናደርጋለን። አንዳንድ ጊዜ የሚናገሩት ነገር ጌታ ሆይ እንዴት ነው ያዳንከኝ፣ ልጆቼ ሳይድኑ የደረስክልኝ፣ ሳያድጉ ደረስክልኝ። በእውነት ነው የምላቸው። ይመለከተናል፣ ያዩናል። አንድ ወጣት ልጅ መጣና 23 ዓመቱ ነው። እማቀው ቤተሰብ ነው። ቤት ሲገዙ በልጆች ምርጫ ነው። መኪና ሲገዙ በልጆች ምርጫ ነው። የመኝታ ቤት የክፍሉ ቀለም ሲቀባ በልጆች ምርጫ ነው። ወላጆቻቸው ልብስ ለራሳቸው ሲገዙ በልጆች ምርጫ ነው። ዳዲ ይሄ አንተ ስታይል አይደለም፣ ይሄንን አርግ። አንዳንድ ጊዜ እንደ ህፃን ሁሉ ያረጓቸዋል። በቃ እንደ ህፃን ፍርፍር ጸጉራቸውን ሁሉ ያረጉላቸው። በጣም ማለት በቅርብ ማቀው ቤተሰብ ማለት ነው። እና እስቲ ቻይልድሁድ ሜሞሪህን ንገረኝ አልኩት። ቻይልድሁድ ሜሞሪ አባቴን ማስታውሰው አለ። ኮምፒውተር ላይ ተቀምጦ ሲሄድ አለ ዳድ ስለው ይለኛል አለ። ትንሽ ቆይና ዳድ ይቀጥላል አለ። ሶስተኛ ሲል ትቼ ሄዳለሁ አለ። በቃ ንድድ አድርጎኝ አቴንሽን አለመስጠቱን አስታውሳለሁ አለ። ይሄ ነው ቻይልድሁድ የአባተ ሜሞሪያ። ሌላ ምንም ትዝ አይላል። በቃ ይሄ በጣም ፔንፉል ነበር። እናቴ አለ እንደውም አይ ሪሜምበር አለ የ12 ዓመት ልጅ ሆኜ ጸልያለሁኝ እንደ እናቴ አይነት ሚስት እንዳትሰጠኝ ብያለሁ። እናቴን በጣም ነው የምወዳታል። እንደ እናቴ አይነት አልፈልግም፣ ሌላ ነው። ጸለይኩ፣ ግን ሲሪየስ ችግር ጸለይኩ አልኩ። እግዚአብሔርን ስም ጠርተህ ጸለይኩ። አዎ ለምን አልኩት። እናቴ በጣም ኮንትሮሊንግ ነች። አንተን ኮንትሮል ያላረገች ማንን ታረጋለች? እኔን አይደለም አባቴን ማለት። የት ነህ እንደው ማሚ በየት ነህ ነው አፍሽን የፈታሽው ብያታለሁ። የት ነህ እና ገና ስትደውላ የት ነህ ስትለው በቃ ያን ጊዜ እናደዳለሁ አለ። እኔ እንደዚህ መባል አልፈልግም አለ። የ12 ዓመት ልጅ የት ነህ መባል አይፈልግም። ውሻ በግምት ስንት ጊዜ ትላለች? ብቻ በቀን አለና ተይው አለ። የት ነህ የማትለው ሽንት ቤት ሲገባ ነው አለኝ። ያዩናል፣ በጣም ያዩናል። አባቢ ኖቬምበር ላይ 90 ዓመቱን አከበረ ማለት ነው። በጣም ጥሩ ጊዜ ነው ከልጆቻችን ጋር ያሳለፍነው። ልጆቹ ያሳደጋቸው ናቸው። አያግሪ ምንም ቢሉ የልጆቻችን ሚስቶች እና የልጃችን ባል ቪዲዮ አረኳቸው ማለት ነው። አባቢ አለችው አንደኛው፣ እኔ ቤት አንተን አየዋለሁ አለችው። ባሌ ውስጥ አለ። አልተመካከሩም። 3 ሴቶች ናቸው፣ የ3 ወንዶች ልጆቻቸው 3ቱም። እኔ አለች አንደኛው አባቴን በጣም ወደዋለሁ፣ በጣም አከብረዋለሁ። አንተን ግን አባቴን እፈራዋለሁ፣ በጣም ወደዋለሁ፣ እፈራዋለሁ። አንተን ግን በጣም ወደሃለሁ፣ አከብራለሁ። ካንተ ጋር የፈለኩትን ነገር ማውራት እችላለሁ። ሚስጥረኛዬ ነህ ማለት ትችላለህ። እና ልጆቹ ስላሳደጋቸው የሚሉትን ይበሉ፣ አባቴ ነው። እነዛ እንዴት ነው እንደዚህ ስለዚህ ሰው የሚሉት? ልጅ አንተ ውስጥ ባሌ ውስጥ አንተን አየዋለሁ ማለት ፕሪንት አድርጓል ማለት ነው። ሌጋሲ ያለው ማለት ነው።
ጨረስክ አንተ እንደውም ሂድ አልኩት። በቃ ይሄን ጋር ያን ቀን ማታ ቤታችን ገብተን ጌታን ያመሰገን ነው ለነግራቸው አሉ አባቶች ሚነሳ አሻራ ሌጋሲ ወይስ እንደ አባቴ ሰሞኑን የሰማሁት እንደ አባቴ እንዳታረገኝ ብዬ ለምኜዋለሁ። እናቴን ሲያረጋት እንደ አባቴ መሆን አልፈልግም፣ ሳድቅ መሆን አልፈልግም። ይቅርታ የፍቅር ማረጋገጫ ነው። አራተኛ ነጥብ የፍቅር ጥግ ነው። የፍቅር ጥጉ ይቅርታ ነው። ጴጥሮስ እንደዚህ ይላል አንደኛ ጴጥሮስ 4:8 ትጸልዩም ዘንድ በመጠን ኑሩና የፍቅር የኃጢአትን ብዛት ይሸፍናል። ከሁሉ በፊት እርስ በርሳችሁ ተዋደዱ። የፍቅር ጥጉ በደልን መሸፈን ነው። መሸፈን፣ መክደን፣ ክድን ማድረግ፣ አለመግለጥ። ስንቶቻችን በደል ከድነናል? በደልን ሸፍነናል። በደል መሸፈን ደግሞ ከይቅርታ ያለፈ ነው። በቃ አለቀ። ስጎን ከድኜዋለሁ፣ አላነሳውም፣ አላየውም። ቅድመ አያቴ በጣም ምናልባት የዛሬ 12 ዓመት ልጅ ሆኜ ይመስለኛል አስታውሳለሁ። የአያቴ እህቶች ወንድሞች እንዲህ አሉና አንደኛው ወንድማቸው ግን በጣም የተለዩ ናቸው መልካቸው። እና ጠየኳቸው አያቴን ለምንድን ነው እሳቸው የተለዩት አልኳቸው። ስታድጊ እነግርሻለሁ አሉኝ። ስታድጊ እነግርሻለሁ። ልጅ ሆናችሁ የሰማችሁት የምትጠብቁት የለም ሳታውቁት። እና ጠየኳቸው። ያን ጊዜ ደግሞ የእሳቸው ሜሞሪ እየወረደ ነው። አላልኩሽም አሉኝ። እናቴን ጠየኳት። እንዲህ ብለውኝ ነበር፣ እሳቸው አያስታውሱም፣ አንቺ ታውቂያለሽ ይሄን ታሪክ አልኳት። አውቃለሁ አለች። ለምንድን ነው አባባ መኮንን የተለዩ ናቸው አለች። የተለዩ ናቸው። ለምን የእሳቸው መልክ ተለየ አልኳቸው። በጣም የተለየ መልክ ነው ያላቸው ከቤት ለምን ኪዩሪየስም እንደሆንኩ አላውቅም። እግዚአብሔር ይሄን ነገር እንድሰማ ፈልጎ ይሆናል ብዬ አስባለሁ። ይገርምሻል አለች። የኔ ቅድመ አያት የሷ የእናቴ አያት ማለት ነው ቄስ ነበሩ እና ምንድን ነው የሚባለው ተረኛ ሆነው ሲሄዱ ሰሞነኛ ሆነው ይሄዳሉ። ካሉበት ቦታ ለአንድ ደብር ይመደቡና እዛ ሄደው አንድ ወርም ምንም ቆይተው ይመጣሉ። አመትም ሊቆዩ ይችላሉ። እንደ ምድባቸው ነው። እና ቆይተው ሲመጡ ሚስታቸው አርግዘዋል። እና አወቁና አይሄ እኔው ነኝ ያጠፋሁት ብለው አሉ። እና ከዛስ አልኳት። በቃ እኔው ነኝ ያጠፋሁት ብለው ተከደነ። የማን ልጅ እንደሆነ እሳቸው አይታወቁ። ስለዚህ ከሌላ አርግዘው መውለዳቸውን ያውቃሉ ቅድመ አያቴ አልኳት። ያውቃሉ። እንደውም እሳቸው ሲጠሩት መኮንን ነው የሚሉት፣ መኮንን አይደለም። እናትየው ናቸው መኮንን ያሉት። ቅድመ አያቴ መኮንንን ይዘው አሳደጉ እና በጣም ትልቅ ቦታ የደረሱ ሰው ናቸው። ጌታን አያውቁ፣ መንፈስ ቅዱስን አያውቁ፣ ፈሪሃ እግዚአብሔር። አንድ ወዳጃችን የዛሬ 20 ዓመት አንድ ታሪክ ገጠመው። ቤት ውስጥ ቻሌንጅ ገጠመውና ተቸግር ያለሁኝ አንድ ነገር ብሎ አማከረን። ከሜታ ቤት ወጣለሽ ባለቤቴ እና ደግሞ 2 ወንዶች ልጆች አሉን እና ባክሽን አትውጪ፣ በቃ እዚህ ሆነን እኮ አለመነካካት እንችላለን፣ ግን አትውጪ አልኳት አለ። አልችልም ብላ ወጣች። እነዛ ልጆች ያሉ
ሁለት ወንዶች ልጆች የ10 የ11 ዓመት ልጆች ናቸው። ያያሉ፣ ይሄንን ያያሉ። ስለዚህ አንድ ቀን ግን እነሱን ትምህርት ቤት አድርሼ ስመጣ በፍጹም ወደ ቢሮ መሄድ አልቻልኩም ማለት። ስለዚህ ገባሁና መጸለይ ጀመርኩ። እሷ ደግሞ ቤት መኖሬን አላወቀችም። ስልክ ታወራለች ከእህቷ ጋር። አርግዣለሁ፣ ሐኪም ቤት ሲሄድ ደግሞ ላስወጣው አልችልም፣ ሌት ነው አሉኝ ስትል ሰማሁ አለ። ብድግ ብዬ ነው የቆምኩት አለ። ጆሮዬ ነው የሰማው ብያለሁ። ተነስቼ ቆምኳል። ውስጤ ስቆም ብቻ ውስጤ ፈሰሰ ወደ ኋላ። የዛሬ 20 ዓመት በዚህ መንገድ የሄደን ሰው እንዲህ እንደ ራእይ ያየሁታል። በጣም የከበረ ሰው ነው ማቀዋል። በቃ የሱ ነገር ነው ማለት ነው። ስለዚህ እንዲህ ፊት ለፊት ይመጣል። በቃ ጌታ ሆይ እርዳኝ ስለው ምታድናት አንተ ነህ አለኛል። ብድግ ብዬ መጣሁና ባለቤቴ ሰምቻለሁ፣ ልጆችሽን እንዳታሳድጊ እንዳትወኚ፣ ልጅ ያድጋል፣ ትወልጃለሽ፣ አንድ ነገር እንዳታረጊ፣ ከመጀመሪያው ጥፋት የሁለተኛው ጥፋት እንዳይበዛ አልኳታል። ጸጥ፣ ምንም አላለችም። ደንግጣለ። ጸጥ አለች። ቀጠለ። መንገድ ላይ ያገኙናል ጓደኞቻችን፣ ኮንግራጁሌሽንስ ይሉናል። ያገኙን ሁሉ እንኳን ደስ አላችሁ ቴንኪው ላለ። ሁለት ወንዶች ናቸው። ሴት ባረገላችሁ፣ ሴት ነው ወንድ ይሉኛል። የሰጠንን እንቀበላለን እላቸዋለሁ። እንደዚህ ያለ ወደ 7 ወር ስትደርስ እኔ እዚህ ቤት አልወልድም፣ ስለዚህ መሄድ እፈልጋለሁ፣ ልጆቼን ይዤ መውጣት እፈልጋለሁ። ለምን ልጆቹ ከተወለዱበት ካደጉበት ቤት አትወሰጃቸው? ጠየቀቻቸው። ልጆቹን ይዣቸው እወጣለሁ እንደዚህ አለ። ዳዲስ አይወጣም፣ አንሄድም። መጣችና ልጆቹን እምቢ ብለዋል፣ ስለዚህ ትቼዋለሁ። ቀጠለች። 15 ቀን ቀራት ልትወልድ እና እንግዳው እዚህ ቤት አልወለድ፣ ጓደኛዬ ጋር ሄጄ እወልዳለሁ። ለምን እዚህ ቤት አትወልጅም ንገሪኝ። እና ፋይናሊ 8 ቀን ሲቀረኝ እወጣለሁ አለችኝ። በዛ ውስጥ እያለ ቀድሞ መጣ፣ ሳታስበው ምጡ መጣ። እና ለሊት ይዤ መሄድ ነበረብኝ። ሆስፒታል ሄደን አለ። ሆስፒታል ስንሄድ ፎልስ ሌበር ይመስላል፣ ግን መተኛት አለባት አሉ። አስተኛዋት። እኔ መጣው ልጆቹ ጋር። ለሊት ደወሉልኝ። ሲነጋ ስመለስ ድንገት ብትወልድ ብዬ ያለ ቀለም ምናምን ገዝቼ ብቻ መኝታ ቤቱን አሳመርኩት። አልጋውን የልጅ አልጋ ገዛው። በጣም ደሞኛ አድገዋል ብለን የልጅ ዕቃ በሙሉ አውጥተናል። ምንም የልጅ ዕቃ የለም ቤት ውስጥ። ስለዚህ ገዝቼ መጣዋል። ንጋት ላይ ደወሉልኝ። ሄድኩ ሆስፒታል። ሲሄድ ወልዳ አጠገቧ ተኝታለች አለ። እስከ መደንገጥ የተነሳ ልጅቷን ብድግ አረኳታል። ክልስ ልጅ ነች አለ። ደነገጥኩ። አበሻ ብትሆን ማንም አያውቅም ነበር አልኩና ጌታ ሆይ ልትገልጠኝ ፈልጋል፣ ግለጠኝ፣ ግን ለዚች ልጅ ፍቅር ስጠኝ ብዬ እጄን ጭኜ እንዲህ ጸለይኩ አለ። እንዲህ ደረቴ ላይ ያረኩኝና ጸለይኩኝ አለ። አሁን ያቺ ልጅ ትልቅ ልጅ ነች። አሳደጋት ከልጆቹ ጋር። ማን ወንድ የማላች ልጅ ናት ብሎ ይጠይቅ? ይቅርታ የሰውን አፍ መዝጊያ ነው ወገኖች። ማን ቤቱ ወንድም እህቶቹ ቤት ውስጥ እያሉ አንድ ሰው እቺ ልጅ የማናት ብሎ የሚጠይቀው የለም። ከኛ ጋር ብቻ ነው ይሄ ነገር ዲስከስ የሚያደርገው። ጠይቀው ታያውቁ። አተረፋት ወገኖቼ። የፍቅር ጥጉ በደልን መክደን ነው። የይቅርታ ጥጉ በደልን መተው ነው። በጣም በብዙ ነገር በጣም ይቅርታ ትእዛዝ ነው፣ ዱዌት ነው። እግዚአብሔር ለኛ የሰጠን ትእዛዝ ነው ወገኖቼ። ብዙ የተጎዳዳን ሰዎች ነን። አንልመደው፣ አትሊስት እንጥላው። ይቅርታ አለማረጋችንንም ይቅርታ አለመስጠትንም አንልመደው። እግዚአብሔር ይህንን ከሕይወታችን ያንሳ። እንጸልያለን።